እንግዲህ ብፁዕ አባታችን ካስጀመሩት ጊዜ ጀምሮ ይሄ ስራ የተጀመረው ምንም አይነት ካፒታል ተይዞ አይደለም። ምንም አይነት ተቀማጭ ገንዘብ እዚህ ያደርስልናል ወይም እዚህ ያደርሳል ተብሎ የሚገመት ገንዘብ ተይዞ አልነበረም። ነገር ግን አስተዋዩ አባት የልማት አርበኛው አባት ብፁዕ አባታችን ብፁዕ አቡነ ኤልሳ በአዲስ አበባ የሚገኙ ከዚህ ቀደም የሚያውቋቸውን ካህናት አባቶችን እንደዚሁም ምዕመናንን በማስተባበር ባመጡት ገንዘብ ነው ስራው እየተሰራ ያለውና እዚህ ደረጃ ላይ ደረሰው ማለት ነው። እና ብፁዕ አባታችን ለዚህ ሀገረ ስብከት ለአጥቢያዎች በሙሉ ያደረጉት እንደዚሁ በቀላሉ የሚታይ አይደለም። የጅጅጋ ምዕመናን እድለኞች ነን፣ በጣም እድለኞች ነን በእውነት የሚሰራ አርቆ የሚያስብ የበለጠ ቤተክርስቲያን ከፍ እንድትል የሚያደርግ አባት ሰጥቶናል። ይሄም የሚያመለክተው የጅጅጋ ሕዝብ ልማት የሚፈልግ ቤተክርስቲያን ከፍ እንድትል የሚፈልግ ሁሉ በእኩል አይን እንዲታይ የሚፈልግ ታላቅ ሕዝብ ነው። ምቀኝነት የሌለበት፣ ክፋት የሌለበት፣ ተንኮል የሌለበት ሕዝብ እንደሆነ እናውቀዋለን። ለዛም ነው ሁላችንም በፍቅር በአንድነት የምንኖርበት ሀገር መሆኑን ዘወትር መድረክ ባገኘን ቁጥር የምንመሰክረው። ስጥ ሲባልም እንደዚሁ ሳይሰስት የሚሰጥ ህዝብ ነውና በቅድሚያ ይህንን ህዝብ ልናመሰግን ይገባል። ቀናነታችሁ፣ ልማት መፈለጋችሁ፣ ጥሩ አባት መፈለጋችን ነው ብፁዕነታቸውን ወደዚህ ሀገረ ስብከት እግዚአብሔር ያመጣልን ብለን እናስባለንና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በጅጅጋና በዓለም ዙሪያ የምትገኙ ክርስቲያኖች በሙሉ በእግዚአብሔር ስም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ እያልኩኝ ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልኩኝ እንግዲህ ከዚህ ቀደም ስናስተዋውቃችሁ ስንነግራችሁ እንደነበረው የሶማሌ ሀገረ ስብከት የሚያስገነባው ባለ 5 ወለል ሁለገብ ህንፃ ይኸው አሁን በምታዩት ደረጃ ላይ ደርሷል። በተለይም የልማት አርበኛው የወንጌሉ ገበሬ የፍቅሩ የትህትናው አባት ሁሉን እኩል የሚመለከቱ የኛ አባት ብፁዕ አቡነ ኤልሳ ወደዚህ ሀገረ ስብከት ተመድበው ከመጡበት ጊዜ ጀምሮ ለቤተ ክርስቲያን መጪዋን ወይም የሚመጣውን ጊዜ በማሰብ አርቆ በማሰብ ብዙ ታላላቅ ፕሮጀክቶችን አስጀምረዋል። ከነዛ ፕሮጀክቶች መካከል ይሄ ባለ 5 ወለል ሁለገብ ህንፃ የመጀመሪያው ነው። የብፁዕነታቸው ሐሳብ ነው። ከአስተዳደር ጉባኤው ከሀገረ ስብከቱ ጋር በመካከር በጋራ በመሆን ይሄንን የመሰለ ግዙፍ ህንፃ እንዲጀመር አድርገዋል። ብፁዕ አባታችን በእውነት ከሙሉ ጤንነት ጋራ ረጅም እድሜ እንዲሰጥልን እንመኛለን። እንግዲህ ብፁዕ አባታችን ካስጀመሩት ጊዜ ጀምሮ ይሄ ስራ የተጀመረው ምንም አይነት ካፒታል ተይዞ አይደለም። ምንም አይነት ተቀማጭ ገንዘብ እዚህ ያደርስልናል ወይም እዚህ ያደርሳል ተብሎ የሚገመት ገንዘብ ተይዞ አልነበረም። ነገር ግን አስተዋዩ አባት የልማት አርበኛው አባት ብፁዕ አባታችን ብፁዕ አቡነ ኤልሳ በአዲስ አበባ የሚገኙ ከዚህ ቀደም የሚያውቋቸውን ካህናት አባቶችን እንደዚሁም ምዕመናንን በማስተባበር ባመጡት ገንዘብ ነው ስራው እየተሰራ ያለውና እዚህ ደረጃ ላይ ደረሰው ማለት ነው። እና ብፁዕ አባታችን እዚህ ሀገረ ስብከት ለአጥቢያዎች በሙሉ ያደረጉት እንደዚሁ በቀላሉ የሚታይ አይደለም። ከመጀመሪያው ጀምሮ ብንመለከት እንኳን ነሐሴ ወር ላይ
16 ዓመተ ምህረት ብፁዕነታቸው ወደዚህ ሀገረ ስብከት የመጡት ታስታውሱ ከሆነ ሰኔ 16 ቀን ቅዱስ ሲኖዶስ ምልዓተ ጉባኤ መድቦ ብፁዕነታቸውን ወደዚህ ሀገረ ስብከት ከመደበልን በኋላ አቀባበል የተደረገላቸው በዚህ ሀገረ ስብከት ያው ሁሉም ያውቀዋል። ትንሹም ትልቁም በፍቅር ነበር አባታችንን የተቀበላቸውና ሰኔ 15 እና 16 ቀን 2016 ዓመተ ምህረት አቀባበል ከተደረገላቸው በኋላ ብፁዕነታቸው ከዛን ጊዜ ጀምሮ ነው ስራ የጀመሩት። በጅጅጋ ምስራቀ ፀሐይ ቅድስት ኪዳነ ምሕረትና ቅዱስ አማኑኤል ካቴድራል መንበረ ጵጵስና የሚገኘው ማለት ነው። ለዛ 1.1 ሚሊዮን ብር የፈጀ ትልቅ ጀነሬተር ልጃቸው ወይም ደግሞ ከዚህ ቀድሞ የሚተዋወቁ አብረው በአዲስ አበባ ከሚያውቁት ከመጋቤ ጥበብ ሶሎሞን አለነ ንስሐ ልጆች የተሰበሰበው 1.1 ሚሊዮን ብር ወደ 600 ሺህ ብር በላይ የሚሆነው በማምጣታቸው እጅግ ዘመናዊ የሆነ ጄኔሬተር እንዲገዛ ሆኗል። ከዛም በኋላ ወደዚህ ህንፃ ነው የምንመጣው። ስለ ህንፃው በብዛት በትኩረት ስለምንናገር እንጂ ብፁዕነታቸው በየጊዜው የሚሰሩት በየጊዜው የሚያደርጉት እንዲሁ በትንሹ የሚገለጥ አይደለም። ሁል ጊዜ በቅርበት ሆነን እንደ ህዝብ ግንኙነትም የምናየው ስላለ ማለት ነው እና ብፁዕ አባታችን ለዚህ ህንፃ በመጡበት ጊዜ 1 ሚሊዮንም 2 ሚሊዮንም 500 ሺህ ብርም ከዚያም በላይ እንደገናም እዚህ ያሉት የጅጅጋ ምዕመናን ደግሞ እንዲተባበሩ ቀና በሆነ መልኩ የጸሎት አባት ናቸውና በጸሎታቸው በማገዝ ጭምር ይሄንን የመሰለ ታላቅ ህንፃ እንዲሰራ ሆኗል ማለት ነው። ምንም አይነት ካፒታል በሌለበት የብፁዕነታቸው ጸሎት፣ የእግዚአብሔር ቸርነትና ምሕረት እንደዚሁም ደግሞ የቀና ሰዎች መተባበር እዚህ አደረሰው እንጂ ይህ ህንፃ እዚህ የሚደርስ አልነበረም። ለምን ቢባል እንዳነሳሳችን ካየነው ማለቴ ነው። እንዳነሳሳችን ምንም አይነት ካፒታል ሳይኖር ነው የተሰራው። እንደምታዩት እንግዲህ የመጀመሪያው ፍሎር ተሞልቶ አልቋል ከዚህ ቀደም እንዳሳየናችሁ። አሁን ደግሞ ሁለተኛውን ፍሎር ለመሙላት እንደምታዩት 6 ኮለኖች ተሞልተዋል። ዛሬ 7 ኮለኖች 6 1 2 3 4 5 6 ኮለኖች ተሞልተዋል። ዛሬ ደግሞ እነዚህ የታፈኑት ይሞላሉ። ዛሬ ቀኑን ሙሉ እነዚህ ይሞላሉ። 1 2 3 4 5 6 7 ኮለኖች ታፍነዋል። እነዚህ ኮለኖች ደግሞ ይሞላሉ ማለት ነው። በአጭር ጊዜ ውስጥ ኮለኖቹን አቁመን ጨርሰን እንደ እግዚአብሔር መልካም ፈቃድ በብፁዕነታቸው ጸሎትና እንደዚሁም በሳቸው በሳል አመራር አርቆ ሐሳቢነት በእውነት የጅጅጋ ምዕመናን እድለኞች ነን። በጣም እድለኞች ነን በእውነት የሚሰራ አርቆ የሚያስብ የበለጠ ቤተክርስቲያን ከፍ እንድትል የሚያደርግ አባት ሰጥቶናል። ይሄም ያመለክተው የጅጅጋ ሕዝብ ልማት የሚፈልግ ቤተክርስቲያን ከፍ እንድትል የሚፈልግ ሁሉ በእኩል አይን እንዲታይ የሚፈልግ ታላቅ ሕዝብ ነው። ምቀኝነት የሌለበት፣ ክፋት የሌለበት፣ ተንኮል የሌለበት ሕዝብ እንደሆነ እናውቀዋለን። ለዛም ነው ሁላችንም በፍቅር በአንድነት የምንኖርበት ሀገር መሆኑን ዘወትር መድረክ ባገኘን ቁጥር የምንመሰክረው። ስጥ ሲባልም እንደዚሁ ሳይሰስት የሚሰጥ ሕዝብ ነውና በቅድሚያ ይህንን ሕዝብ ልናመሰግን ይገባል። ቀናነታችሁ፣ ልማት መፈለጋችሁ፣ ጥሩ አባት መፈለጋችን ነው ብፁዕነታቸውን ወደዚህ ሀገረ ስብከት እግዚአብሔር ያመጣልን ብለን እናስባለንና ብፁዕ አባታችን በዚህ ሁኔታ ይህንን ታላቅ ህንፃ እዚህ እንዲደርስ ሆኗል። እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁኝ ማለት ነው። ወዳችሁ ፈቅዳችሁ ስለምትከታተሉን የቤተክርስቲያን ጉዳይዋ ትክክለኛውን መረጃና ማስረጃ ከኢትዮጵያ ሶማሊያ ሀገረ ስብከት ወይም ከሶማሊያ ሀገረ ስብከት ሚዲያ ሀገረ ስብከት ጽሕፈት ቤት ሚዲያ ክፍል ስለምትከታተሉ በጣም እናመሰግናችኋለን። ለሌሎች እንዲዳረስ ሼር፣ ሰብስክራይብ በማድረግ
እንድትሉ እንጠይቃለን። እግዚአብሔር ከሁላችን ጋር ይሁን። እዚህ መድረሱን ለሁሉም እንዲደርስ ሼር፣ ኮፒ ሊንክ እንድታደርጉ እናሳስባችኋለን። እግዚአብሔር ከዚህ የበለጠ እንዲያግዘን ከዚህ የበለጠ እንዲረዳን የእሱ መልካም ፈቃዱ ይሁንልን። መልካም